ሰላም ለእናንተ ይሁን። ዛሬ የመጣንበት ቦታ ከባህር ጠለል በላይ ካሉት ታላላቅ የአፍሪካ ሜጋ ፕሮጀክት አንዱ ወደ ሆነው ወደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ቦታ ነው። ይህ ግዙፍ ፕሮጀክት የኢትዮጵያን እድገት የሚያሳይ ብቻ ሳይሆን የአፍሪካን የአየር ትራንስፖርት ታሪክ ሙሉ በሙሉ የሚቀይር ይሆናል። ከዜሮ ጀምሮ አሁን ያለበትን ደረጃ በዝርዝር እንመለከታለን። ይህ ሜጋ ፕሮጀክት እየተገነባ ያለው በቢሾፍቱ ከተማ አቅራቢያ ከዋና ከተማው አዲስ አበባ ጥቂት ኪሎ ሜትሮች ርቆ በሚገኝ ሰፊ መሬት ላይ ነው። ቦታው የተመረጠው ለቀጣዩ የትራንስፖርት ትስስር እጅግ አመቺ በመሆኑና ለታላቁ አውሮፕላን ማረፊያ መስፋፋት በቂ በመሆኑ ነው። ይህ ፕሮጀክት በሺዎች የሚቆጠሩ ሰዎችን ሕይወትና የአካባቢውን ገጽታ እንደሚቀይር ይታመናል። ነገር ግን ይህን ግዙፍ ፕሮጀክት ለመስራት መሬታቸውን የለቀቁ አርሶ አደሮች ጉዳይ ምን ይመስላል? የተሰጣቸው ምትክ ቦታ እና ካሳ በዝርዝር እናያለን። ለዚህ ፕሮጀክት የተመደበው በቢሊዮን የሚቆጠር ዶላር ሲሆን እጅግ ከፍተኛ ሀገሪቱን በጀት የያዘ ግዙፍ ስራ ነው። በአሁን ሰዓት በሺዎች የሚቆጠሩ ሰራተኞችና መሐንዲሶች ሌሊትና ቀን እየሰሩ ይገኛሉ። ነገር ግን በዚህ ታላቅ ስራ መካከል ልብ የሚሰብር አደጋ አጋጥሞ ነበር። በዚህ ፕሮጀክት አደጋ ምክንያት በታማኝነትና በቁርጠኝነት ስትሰራ የነበረችውን ሴና የተባለች ታታሪ ወጣት ሰራተኛ ህይወቷ አልፏል። ይህን ሁሉ ዝርዝር መረጃ የምንመለከት ይሆናል። ወደ ዋናው መሬት ስንገባ መጀመሪያ ትኩረታችንን የሚስበው ይህ ፕሮጀክት ያረፈበት ትክክለኛ ቦታ ነው። ይህ አዲስ አውሮፕላን ማረፊያ የሚገነባው በኦሮሚያ ክልል በምስራቅ ሸዋ ዞን በቢሾፍቱ ከተማ አቅራቢያ በተለይም ዶዶታ በሚባለው ሰፊ ሜዳ ቦታ ላይ ነው። ቦታው ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን አሁን ካለው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን መንገድ በቀላሉ የሚገናኝ ስትራቴጂካዊ ማዕከል ነው። ይህን ያህል ግዙፍ ቦታ ለማልማት ደግሞ እጅግ አስገራሚና ከፍተኛ የሆነ ገንዘብ በጀት ተመድቦለታል። ይህ ሜጋ ፕሮጀክት ሙሉ በሙሉ ተጠናቆ ለአገልግሎት እስኪበቃ ድረስ በአጠቃላይ 12.5 ቢሊዮን የአሜሪካን ዶላር የሚፈጅ ሲሆን ይህ በኢትዮጵያ ብቻ ሳይሆን በመላው አፍሪካ ታሪክ ውስጥ ትልቁና ውዱ የመሰረተ ልማት ኢንቨስትመንት ያደርገዋል። ይህ ግዙፍ የገንዘብ መጠን የአየር ማረፊያውን ዘመናዊ ተርሚናሎች፣ በርካታ የሬንዌይ መንገዶችና ግዙፍ የሎጂስቲክ ማዕከላትን በዓለም አቀፍ ደረጃ ለመገንባት እየዋለ ይገኛል። ግንባታው ከተጀመረ ጊዜ አንስቶ እስካሁን ባለው ሂደት በሺዎች የሚቆጠሩ ከባድ ማሽነሪዎችና መኪናዎች ሌት ተቀን ምድሩን እየናጡት የሚያንቀሳቅሱት ሲሆን ከ5000 በላይ የሚሆኑ መሐንዲሶች፣ ግንበኞችና ሰራተኞች በቦታው ላይ የሰፊ ስፍራ ዕድል አግኝተዋል። የፕሮጀክቱ ስፋትና የሥራው ፍጥነት በየቀኑ አዳዲስ ለውጦችን እያሳየ ቢሆንም ከጀርባው ግን ከአካባቢው ማህበረሰብ መፈናቀልና ከካሳ ክፍያ ጋር የተያያዙ በርካታ ታሪኮች አሉ። የዚህ 12.5 ቢሊዮን ዶላር ፕሮጀክት ዋና ዓላማ አሁን ያለውን የቦሌ ዓለም አቀፍ አውሮፕላን ማረፊያ መጨናነቅ ሙሉ በሙሉ መቅረፍ ነው። ቦሌ በዓመት ወደ 20 ሚሊዮን የሚጠጉ መንገደኞችን ለማስተናገድ ቢቃረብም የአቅሙ መጨረሻ ላይ ደርሷል። ይህ አዲሱ የቢሾፍቱ አውሮፕላን ማረፊያ ግንባታው ሙሉ በሙሉ ሲጠናቀቅ ግን በዓመት እስከ 100 ሚሊዮን መንገደኞችን የማስተናገድ ግዙፍ አቅም ይኖረዋል። ይህም በዓለም አቀፍ ደረጃ እንደ ዱባይ እና ኢስታንቡል ካሉ ታላላቅ የአየር ማረፊያዎች ተርታ የሚሰለፍ ያደርገዋል። እንዲህ ያለውን ግዙፍ ታሪክ ለመስራትና ይህን ያህል ሰፊ መሬት ለማግኘት የአካባቢውን ገበሬዎች በሰፊው ማንሳት ግድ ነበር። ይሁን እንጂ ይፋዊ መረጃዎች እንደሚያሳዩት ይህ ሽግግር ለገበሬዎቹ የተሻለ ህይወት ይዞ የመጣ ነው። አሁን ላይ ለአርሶ አደሮቹ ከ150 በላይ ዘመናዊ የቪላ ቤቶች ተገንብተው በይፋ ተረክበዋል። ከቤቶችም በተጨማሪ ሙሉ የመሰረተ ልማት አቅርቦት የተሟላላቸው ሲሆን የደረጃውን የጠበቀ የአንደኛ ደረጃ ትምህርት ቤት ጭምር በዚያው መንደር ውስጥ ተገንብቶላቸዋል። ይህም መንግስት ለተፈናቀሉ አርሶ አደሮች የሰጠውን ትኩረትና ዘመናዊ ምትክ ቦታ በግልጽ ያሳያል። ከዚህም በላይ ይህ ሜጋ ፕሮጀክት ወደፊት ግንባታው ሙሉ በሙሉ ተጠናቆ ለአገልግሎት ሲበቃ ለአካባቢው ማህበረሰብና ለሀገሪቱ ዜጎች እጅግ ሰፊ የሆነ የሥራ ዕድል ይዞ ይመጣል። አየር ማረፊያው በይፋ ስራ ሲጀምር በቀጥታና በተዘዋዋሪ መንገድ ከ50,000 በላይ ለሚሆኑ ሰዎች ቋሚ የሥራ ዕድል እንደሚፈጥር ይጠበቃል። ይህም ከአቪዬሽን ስራዎች ጀምሮ እስከ ሎጂስቲክ፣ ሆቴልና ቱሪዝም ዘርፎች ድረስ ሰፊ አማራጮችን የሚከፍት ይሆናል። አሁን ደግሞ ይህ ታላቅ ፕሮጀክት በአሁን ሰዓት ያለበትን ወቅታዊ ሁኔታና የእድገት ደረጃ እንመልከት። የግንባታው የመጀመሪያ ምዕራፍ ስራዎች በከፍተኛ ፍጥነት እየተከናወኑ ሲሆን ሰፊውን መሬት የማስተካከል፣ የመቆፈርና ለግዙፎቹ ሬንዌይ እንዲሁም ለተርሚናል ህንጻዎች መሰረት የመጣል ስራዎች ሌት ተቀን እየተሰሩ ይገኛሉ። በሺዎች የሚቆጠሩ ከባድ ማሽነሪዎች ምድሩን እየናጡት ባሉበት በዚህ ወቅት
የፕሮጀክቱ የመጀመሪያ ምዕራፍ በተቀመጠለት የጊዜ ሰሌዳ መሰረት እንዲጠናቀቅ ከፍተኛ ክትትል እየተደረገበት ነው። ይሁን እንጂ እንዲህ ባለው እጅግ ግዙፍና ፈጣን እንቅስቃሴ ውስጥ በሳይቱ ላይ ልብ የሚሰብር አሳዛኝ አደጋ ተከስቷል። በዚህ የኮንስትራክሽን ሳይት ውስጥ ሌት ተቀን በታማኝነትና በቁርጠኝነት ስትሰራ የነበረችው ሴና የተባለችው የፕሮጀክቱ ወጣት ሰራተኛ በስራ ላይ ያለች በከባድ መኪና ምክንያት በደረሰባት አሰቃቂ አደጋ ሕይወቷ አልፏል። ይህ በስራ ላይ የደረሰው አደጋ በሳይቱ ላይ ያሉ ሰራተኞችና መላውን የአካባቢ ማህበረሰብ በከፍተኛ ሐዘን ውስጥ የከተተ ክስተት ሆኖ አልፏል። ይህ በስራ ባልደረባቸው ላይ የደረሰው አሳዛኝ ክስተት መላውን የሳይቱን ሰራተኞች ቢያስደነግጥም የኢትዮጵያን የነገ ገጽታ የሚቀይረው ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታው አንድም ቀን ሳይቆም ወደፊት እየገሰገሰ ነው። ከአዲስ አበባ የቦሌ አየር ማረፊያ በበለጠ በ4 እጥፍ ሰፊ አቅም እንደሚኖረው ተደርጎ እየተገነባ ያለው ይህ ማዕከል በቀጣዮቹ ዓመታት ሙሉ በሙሉ ተጠናቆ ስራ ሲጀምር ሀገሪቱን የአፍሪካ ቁጥር 1 የአቪዬሽን መናኸሪያ እንደሚያደርጋት ምንም ጥርጥር የለውም። ይህ በሳይቱ ላይ የደረሰው አሳዛኝ አደጋ የደህንነት ሴፍቲ አጠባበቅን አስፈላጊነት በድጋሚ ያስገነዘበ ሲሆን ከክስተቱ በኋላ በግንባታው ቀጠና ውስጥ ጥብቅ የጥንቃቄ መመሪያዎች እንዲተገበሩ ተደርጓል። አሁን ላይ እያንዳንዱ የሳይት ሰራተኞችና የከባድ መኪና አሽከርካሪዎች ከፍተኛ ጥንቃቄ ያደረጉ ስራቸውን የቀጠሉ ሲሆን የፕሮጀክቱ ባለቤቶችም መሰል አደጋዎች በድጋሚ እንዳይከሰቱ ቁጥጥሩን አጥብቀውበታል። የሰው ህይወት መክፈል የደረሰበት ይህ ሜጋ ፕሮጀክት አሁን ላይ የሥራው ጥራቱን የሰራተኞችን ደህንነት እኩል አስጠብቆ ለመጓዝ እየጣረ ይገኛል። ወደ መሰረተ ልማቱ ስፋት ስንመለስ ደግሞ ይህ አውሮፕላን ማረፊያ ከመሬት ግንባታው ጎን ለጎን ከአዲስ አበባና ከሌሎች ዋና ዋና ከተሞች ጋር የሚያገናኝበትን የትራንስፖርት ትስስር ሌላው ትኩረት የሰጠው ጉዳይ ነው። የቢሾፍቱ አየር ማረፊያ ከኢትዮጵያ የመጀመሪያው የፈጣን መንገድ አዲስ አዳማ ኤክስፕረስ ዌይ ጋር በቀጥታ እንዲገናኙ ተደርጎ ዲዛይን የተደረገ ሲሆን ይህም መንገደኞችም ሆነ የካርጎ ጭነቶች ያለምንም የትራፊክ መጨናነቅ በደቂቃዎች ውስጥ ወደ መሃል ከተማ እንዲገቡ ያስችላቸዋል። በተጨማሪም የባቡር መስመር ዝርጋታው ይህንን ማዕከል ይበልጥ ልዩ ያደርገዋል። ከአዲስ አበባ ወደ ጅቡቲ የሚጓዘው ምድር ባቡር መስመር ከዚህ አውሮፕላን ማረፊያ ጋር የተቀናጀ የትራንስፖርት ትስስር እንዲኖረው የተሰራ ሲሆን ይህ ለአፍሪካ ቀንድ የንግድና የሎጂስቲክ እንቅስቃሴ አዲስ አቅም የፈጠረ የላቀ ቴክኖሎጂ ነው። ይህ ዘመናዊ ትስስር አየር ማረፊያውን ከተራ መናኸሪያነት ባለፈ የአህጉሪቱ ዋና የኢኮኖሚ ሞተር ያደርገዋል። ወደ አውሮፕላን ማረፊያው ዲዛይንና ውበት ስንመጣ የዚህ ግዙፍ ፕሮጀክት ንድፍ በዓለም አቀፍ ደረጃ በታወቁ ታላላቅ የኮንስትራክሽን እና የዲዛይን ኩባንያዎች የተሰራ ነው። የአየር ማረፊያው ቅርጽ የኢትዮጵያን ባህልና ታሪክ ከዘመናዊው የ21ኛው ክፍለ ዘመን የአቪዬሽን ቴክኖሎጂ ጋር በሚዋሃድ መልኩ የተነደፈ ነው። ሰፊና ብርሃን አንጸባራቂ የሆኑ የብርጭቆ ጣሪያዎች መንገደኞች በሚገቡበትና በሚወጡበት ጊዜ ምቾትና ዘና ያለ ስሜት እንዲሰማቸው ተደርጎ የተሰሩ ናቸው። በውስጡም እጅግ ዘመናዊ የሆኑ ተሳፋሪዎች ማስተናገጃ ተርሚናሎች፣ ግዙፍ ከቀረጥ ነፃ ዲዩቲ ፍሪ ገበያ ማዕከላት፣ ደረጃውን የጠበቁ የቪአይፒ ማረፊያ ላውንጆች እንዲሁም እጅግ ፈጣን የሆነ የሻንጣ ማስተናገጃ ቴክኖሎጂ ይኖረዋል። ይህ አውሮፕላን ማረፊያ ከመንገደኞቹ ማሻሻልነት ባለፈ በራሱ አንድ ትልቅ ዘመናዊ ከተማ ኤርፖርት ሲቲ እንዲሆን ተደርጎ ነው የተገነባ ያለው። ይህም የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ይበልጥ ከፍ ያደርገዋል። ከመንገደኞች አገልግሎት በተጨማሪ ይህ ቢሾፍቱ ሜጋ ፕሮጀክት የአፍሪካ ትልቁ የካርጎ ወይም የጭነት ማስተናገጃ ማዕከል ይሆናል። በሺዎች የሚቆጠሩ ቶን ሸቀጦችን በአንድ ጊዜ ማስተናገድ የሚችል ዘመናዊ የሎጂስቲክ መንደር በውስጡ የሚገነባ ሲሆን ይህ ደግሞ የኢትዮጵያን የወጪና ገቢ ንግድ ከማሳለጥ ባለፈ የሀገሪቱን የመላ አፍሪካ የንግድ ማስተላለፊያ ማዕከል ሀብ ያደርጋታል። ይህንን የመሰለ ግዙፍ የካርጎና የመንገደኞች ማስተናገጃ ማዕከል በብቃት ለማንቀሳቀስ ደግሞ የአውሮፕላን ማረፊያ የሬንዌይ የአውሮፕላን ማረፊያና ማንሻ መንገድ ግንባታ በልዩ ሁኔታ እየተከናወነ ይገኛል። በአሁን ሰዓት በሳይቱ ላይ በዓለም ላይ ያሉትን ግዙፍና ባለ 2 ፎቅ የመንገደኞች አውሮፕላኖች በተለይም እንደ ኤርባስ A380 ያሉትን ጭምር ያለ ምንም መወላወል ማስተናገድ የሚችሉ እጅግ ሰፊና ረጅም የሬንዌይ መንገዶች መሰረት ተጥሏል። እነዚህ መንገዶች የተሰሩት ካላቸው ጥንካሬ የተነሳ ለበርካታ ዓመታት ያለ ምንም እንክብካቤ ግልጋሎት መስጠት የሚችሉበት የቴክኖሎጂ ደረጃ ነው። ከዚህም በተጨማሪ የአውሮፕላን ማረፊያው የስነ ምህዳር ጥበቃ ወይም የአረንጓዴ ልማት ግሪን ኢነርጂ እቅድ ሌላው ትኩረት የሚስብ ጉዳይ ነው። ይህ ፕሮጀክት ራሱን በራሱ በታዳሽ ኃይል ማስተዳደር የሚችል እንዲሁም ታስቦ የተነደፈ ነው።
ሰፊው የአየር ማረፊያ ጣሪያና በዙሪያው ያሉት ክፍት ቦታዎች በግዙፍ የሶላር ወይም የፀሐይ ብርሃን ኃይል ማመንጫ ፓኔሎች የሚሸፈኑ ሲሆኑ ይህም ለአውሮፕላኖች ማረፊያ የሚያስፈልገውን ከፍተኛ የኤሌክትሪክ ኃይል በከፊል ከፀሐይ ብርሃን እንዲያገኝ ያደርገዋል። ይህ አሰራር አየር ማረፊያው ለአካባቢው ጥበቃ ያለውን ቁርጠኝነት ያሳያል። በአሁኑ ወቅት ግንባታው ያለበትን አጠቃላይ ፍጥነትና ግስጋሴ ስንመለከት መላው የሳይቱ ሰራተኛ እና የኮንትራክተሩ መሐንዲሶች የተቀመጠላቸውን የመጀመሪያ ምዕራፍ የጊዜ ገደብ ለማሳካት ሌት ተቀን እየተረባረቡ ይገኛሉ። ምንም እንኳን በሂደት ውስጥ እንደ ወጣቷ ታታሪ ሰራተኛ የሴና ህይወት ማለፍ ያሉ ልብ ሰባሪ አደጋዎች ቢያጋጥሙም የኢትዮጵያን ነገ የሚቀየረው ይህ ታላቅ ህልም ግን ሳይበገር ወደ ፍጻሜው መቃረቡን ቀጥሏል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የምህንድስና ስራ ባሻገር ለአካባቢ ከተማና ማህበረሰብ አዲስ የኢኮኖሚ መነቃቃትን ይዞ መጥቷል። የዚህ ሜጋ ፕሮጀክት መጀመር በቢሾፍቱና በዙሪያዋ ባሉ ከተሞች የሪል ስቴት፣ የሆቴልና የንግድ እንቅስቃሴዎች በከፍተኛ ፍጥነት እንዲያድጉ ምክንያት ሆኗል። የግንባታው መፋጠን በርካታ ዓለም አቀፍ ባለሀብቶች በአካባቢው ላይ ዓይናቸውን እንዲጥሉ እያደረገ ሲሆን ይህም የከተማዋ መጻኢ ዕድል ሙሉ በሙሉ እየቀየረ ይገኛል። ከዚህ ቀደም በግብርና ብቻ ይታወቅ የነበረው ይህ ሰፊ ሜዳ አሁን ላይ የ24 ሰዓት ንቁ እንቅስቃሴ የሚደረግበት የልማት ቀጠና ሆኗል። በመንግስት በኩል የተፈናቀሉትን አርሶ አደሮች መልሶ ለማቋቋም የተሰሩት የቪላ ቤቶች፣ የመሰረተ ልማት ዝርጋታውን እንደ አንደኛ ደረጃ ትምህርት ቤት ግንባታ ፕሮጀክቱ ማህበረሰባዊ ኃላፊነቱን ለመወጣት እያደረገ ያለው ጥረት ያሳያል። ይሁን እንጂ አሁንም ቢሆን የገበሬዎቹን የወደፊት ኑሮ ዘላቂ በሆነ መልኩ ከከተማዋ አዲሱ የኢኮኖሚ መሰረት ጋር የማስተሳሰር ስራ ሰፊ ክትትል የሚሻ ጉዳይ ነው። በተጨማሪም የፕሮጀክቱ ከፍተኛ የደህንነት ቁጥጥር አሰራር ከወቅቱ አደጋዎች መማሩን ያሳያል። ከታታሪዋ ወጣት ሰራተኛ ሴና አሳዛኝ ህልፈት በኋላ በሳይቱ ውስጥ የሚንቀሳቀሱ በሺዎች የሚቆጠሩ ከባድ መኪናዎች ፍጥነትና የሰራተኞቹ የደህንነት አልባሳት ሴፍቲ ጊር አጠቃቀም ላይ አዳዲስና ጥብቅ መመሪያዎች ወጥቷል። እያንዳንዱ ሰራተኛ አሁን ላይ በጥንቃቄና በንቃት ስራውን እያከናወነ ይገኛል። አሁን ደግሞ የዚህን ግዙፍ አየር ማረፊያ የቴክኖሎጂ አወቃቀርና የደህንነት ሲስተም በጥቂቱ እንቃኝ። ይህ 12.5 ቢሊዮን ዶላር የሚፈጀው ፕሮጀክት በውስጡ የሚገጠሙት የደህንነትና የቁጥጥር ዕቃዎች ሙሉ በሙሉ በነርቭ ኔትወርክ እና በአርቲፊሻል ኢንተለጀንስ የተደገፉ ናቸው። የመንገደኞቹ ፍተሻ፣ የሻንጣዎች ፍሰትና የአውሮፕላኖች መስተንግዶ ያለምንም መጉላላት በዘመናዊ ዲጂታል መቆጣጠሪያዎች የሚመራ ሲሆን ይህም በሰዓት ውስጥ እጅግ በርካታ በረራዎችን በንቃት ለማስተናገድ ያስችላል። በአሁን ሰዓት ግንባታው ሌት ተቀን እየተከናወነ ባለበት በዚህ ወቅት የሜጋ ፕሮጀክቱ ዋና ተቋራጮችና የመሐንዲሶች የጥራት ደረጃዎች በየሳምንቱ እየተገመገሙ ይገኛሉ። የሰው ሕይወት የተገበረበትና እጅግ ከፍተኛ ሀገር ሀብት የፈሰሰበት ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያን የአቪዬሽን የበላይነት በአፍሪካ ሰማይ ላይ በኩራት የሚያስጠብቅ ታላቅ ታሪክ ነው። በአጠቃላይ ይህ በ12.5 ቢሊዮን ዶላር ወጪ እየተገነባ ያለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአጠቃላይ ይህ በ12.5 ቢሊዮን ዶላር ወጪ እየተገነባ ያለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያን ወደፊት የብልጽግናና የእድገት ምዕራፍ በጉልህ የሚያሳይ የታሪክ አሻራ ነው። በአመት 100 ሚሊዮን የመንገደኞችን ለማስተናገድ ሌት ተቀን ምድሩን እየናጡ ያሉ በሺዎች የሚቆጠሩ ከባድ ማሽነሪዎችና ታታሪ ሰራተኞች ሀገራችንን በአፍሪካ የአቪዬሽን ታሪክ ቀዳሚ ለማድረግ የጀመረውን ጉዞ እውን እያደረጉ ይገኛሉ። የተፈናቀሉት አርሶ አደሮች መልሶ ለማቋቋም የተሰራው ከ150 በላይ ዘመናዊ ቪላ ቤቶችና የመሰረተ ልማት አቅርቦቶች ፕሮጀክቱ ከቴክኖሎጂ ባሻገር ማህበረሰባዊ እሴትንም ያካተተ መሆኑን ያሳያል። ይሁን እንጂ ታላቅ ስኬት ያለምንም መስዋዕትነት የመጣ አይደለም። የዚህ ግዙፍ ታሪክ አካል ሆና በሳይቱ ላይ በቁርጠኝነት ስትሰራ በደረሰባት አደጋ ሕይወቷ ያለፈው ወጣቷ ታታሪ ሰራተኛ ሴና ይህ ፕሮጀክት በደምና በከፍተኛ መስዋዕትነት የታነጸ መሆኑን ሁሌም የምናስታውስበት የታሪካችን አካል ሆና ትኖራለች። የኢትዮጵያን የነገ ሰማይ ሙሉ በሙሉ የሚቀይረው ይህ የቢሾፍቱ ሜጋ ፕሮጀክት ስራው ተጠናቆ በይፋ ለአገልግሎት እስኪበቃ ድረስ እኛም ሂደቱን በንቃት መከታተላችንን እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።